ስለ ሰው ልጆች የጨካኝነትና የተመሳሳይነት ተፈጥሮ የሚተርከው ሎርድ ኦፍ ዘ ፍላይ የተባለው መጽሐፍ በትምህርት ቤቶች ውስጥ ላሉ ህፃናት ለንባብ ከሚቀርቡ መጽሐፍት መካከል አንዱ ሲሆን የብሪቲሽ ትምህርት ቤት ተማሪዎች ሰው በሌለበት ደሴት ላይ ተላምደው ለመኖር ሲሞክሩ ህሊና ቢስነትና አረመኔነት በመኖሩ ምክንያት እርስ በርስ ተገዳድለው ማለቃቸውን ይገልጻል። የዚህ መጽሐፍ ታሪክ እንዳለ ሆኖ በእውነተኛው ዓለም ላይ ያሉ ትናንሽ ወንድ ልጆች ቡድን ፈጥረው የሰው ልጅ ወደ ሌለበት ደሴት ጠፍተው በመሄድ እርስ በርስ ለመተባበርና አዲሱን ደሴት ለመላመድ ሲገደዱ ምን የተፈጠረ ይመስላችኋል? የእነዚህን አስደናቂ 6 ህፃናት ታሪክ ልነግራችሁ ነው። እንደ አውሮፓውያኑ አቆጣጠር ከ1965 እስከ 1966 ባለው ጊዜ ውስጥ 6 ልጆች ከአዳሪ ትምህርት ቤታቸው ጠፍተው ሲሄዱ ህፃናት ነበሩና በሰሩት ትልቅ ስህተት ምክንያት የተሳፈሩበት ጀልባ ሰው ከሌለበት የአታ ደሴት ወደብ ጋር ተጋጨባቸው። ይህ እንግዲህ በሎርድ ኦፍ ዘ ፍላይ መጽሐፍ ላይ የተጻፈው ታሪክ አይነት የእውነተኛው ዓለም ገጠመኝ ዘ ቶንጋን ካስትዌይ የተባለው እውነተኛው ታሪክ ነው። በጠንካራው የትምህርት አሰጣጥ የተሰላቹት እነዚህ 6 ህፃናት ቶንግቱፑ በተባለች ደሴት ላይ ከሚገኘው ከሴንት አንድሬው ካቶሊካዊት አዳሪ ትምህርት ቤት በመጥፋት ጉዞ ለመጀመር ቡድን ይመሰርታሉ። ከቡድናቸው መካከል በእድሜ ታላቅ የነበረው የ16 ዓመት እድሜ ያለው ሲዮኒ ፋታሁዋ ሲሆን ሌሎቹ የቡድኑ አባላት ደግሞ ማኖ ቶታኦ፣ ስቴፈን ፋታል፣ ሆሎ ፊኪቷ፣ ዴቪድ ፊፊታ እና ሉኬ ቬይኮሶ ይባላሉ። ታዲያ እነዚህ 6 ህፃናት ችግር ውስጥ በሚከታቸው ሁኔታ የአሳ ማጥመጃ ጀልባ ሰርቀው ከትምህርት ቤታቸው ለመጥፋትና ወደ ፊጂ ወይንም ደግሞ ከቻሉ ወደ ኒውዚላንድ ለመሄድ እቅድ ያወጣሉ። አንዳንድ ችግሮች ሊገጥማቸው ቢችልም ከአስጨናቂው አሰልቺ ትምህርት ለመገላገልና ዓለምን እየተዘዋወሩ ለመጎብኘት መክፈል ያለባቸውን ዋጋ ሁሉ ለመክፈል መርጠዋል። የትኛውን መርከብ እንደሚሰርቁ አስቀድመው ስላቀዱ ታኒሎ ጊላ ከተባለ የአካባቢው አሳ አጥማጅ ጀልባውን ተዋሱና ፀሐይ ወደ መጥለቂያ በሯ ስትቃረብ ጉዟቸውን ጀመሩ። የ13 ዓመቱ ዴቪድ ግን ጉዳዩን ከጨዋታ አሻግሮ ባይመለከተው ስለ ጀልባ ጉዞ በጥቂቱም ቢሆን እውቀት ያለው ብቸኛው ሰው እሱ ስለነበረ የሱ አባልነት ለቡድኑ በጥቂቱም ቢሆን አስፈላጊ ነበር። እንደ አውሮፓውያኑ አቆጣጠር በሰኔ ወር 1965 ዓ.ም ጀልባው ላይ ተሳፍረው ጉዟቸውን ሲጀምሩ በወደቡ አካባቢ ከነበሩ ሰዎች መካከል አንዳቸውም እንኳን ቢሆኑ ህፃናቱ የተሳፈሩበት መርከብ ከወደቡ እየራቀ መሆኑን በፍጹም አላስተዋሉም። 2 ጆንያ ሙዝና ኮኮናቶች አሳ እያጠመዱ አብስለው ለመመገብ እንዲሆናቸው አነስተኛ ማብሰያን አካተው ወደ ጀልባቸው ላይ በመጫን እስከ ጉዟቸው ፍጻሜ በቃናል ያሉትን የምግብ ስንቅ ሰንቀዋል። ይሁን እንጂ ስለ ጉዟቸው ጉዳይ በፍጥነት ያወጡት እቅድ ስለነበረና ከነበራቸው የማስተዋል ችሎታ ማነስ የተነሳ የባህር ላይ ጉዟቸውን ከመጀመራቸው በፊት ካርታ ወይንም አቅጣጫ ጠቋሚ ኮምፓስ መያዝ እንደነበረባቸው አንዳቸውም አልተገነዘቡም። እናም በመጀመሪያ ጀብዷቸው በጥሩ የአየር ጸባይና ጥርት ባለ ሰማይ በአመቺ ሁኔታ ቢጀምርም እነዛ ትናንሽ ህፃናት ግን በድጋሚ ትልቅ ስህተት ሰሩ። ጉዞ በጀመሩበት በዛኑ ዕለት ምሽት ሁሉም እንቅልፍ ጥሏቸው በድንገት ባህሩ ተናውጾ ማዕበሉ በላያቸው ላይ ሊከደን ሲቃረብ ሁሉም ከእንቅልፋቸው ባነኑና ወዲያውኑ ዴቪድ የጀልባውን መረብ ዘረጋው። ጀልባውንም ለመቆጣጠር በአውሎ ንፋስ ከተደባለቀው ማዕበል ጋር ትግል ሲገጥም የጀልባው አቅጣጫ መቆጣጠሪያ እንጨት ተሰበረ። ለ8 ቀናትም አቅጣጫቸውን ሳያውቁ ያለበቂ ምግብና ውሃ ቆይተው ችግር ብልሃትን ያስተምራልና ኮኮናቶችን በመቦርቦር ዝናብ በዘነበ ጊዜ በውስጣቸው ለማቆር ሞከሩ። ይሁን እንጂ መያዝ የሚችሉት ውሃ መጠን ጥቂት ስለነበረ 6ቱም ህፃናት ጠዋትና ማታ አንዳንድ ጊዜ ፉት እያሉ ህይወታቸውን ለማቆየት ትግላቸውን ቀጠሉ። ጉዟቸውን ከመጀመራቸው በፊት እንዳቀዱት አሳዎችን ለማጥመድ ቢሞክሩ እንዳሰቡት ማድረግ ግን ቀላል አልነበረም። ከነዛ 8 አሰቃቂ ቀናት በኋላ በ8ኛው ቀን አድማስ ተሻግሮ ተአምር የሚመስል ቦታ ላይ እይታቸው አረፈ። አታ የተባለችውን ደሴት ነበር የተመለከቱት። አታ ደሴት ማለት እንግዲህ ብዙ ተራራዎችና ገደል አፋፍ ላይ ያሉ ድንጋያማ ከፍታዎች ያሏት በሹላሹል ድንጋዮች የተሸፈነ ወደብ የከበባት ሰው አልባ ደሴት ናት። ከዛም ልጆቹ ትንሹን ጀልባቸውን ከአታ ደሴት ወደብ ጋር ለማጋጨት ሲሞክሩ
የተጋጩበት ድንጋይ ጀልባቸውን ሰብሮ እነሱንም የተወሰነ ጎዳቸው። ወደ ዋናው የደሴቱ ምድር ለመድረስ 36 ሰዓታት ፈጅቶባቸውም ነበር። በመላው ደሴቱ ላይ ካለነሱ ሰው እንደሌለ ቢረዱም በባህሩ ላይ ካሳለፏቸው የስቃይ ቀናት አንፃር አታ ላይ ብቻቸውን መቅረታቸው የተሻለ መሆኑን ስላመኑ ከስቃይ እንደዳኑ ተሰማቸው። ዋሻ በጁና በውስጡም ላይ አረፉ። ከስድስቱ ልጆች መካከል ሲዮኒና ስቲፈን ታላላቅ ስለነበሩ የአመራሩ ድርሻ የነሱ ነበርና አንደኛው ትዕዛዛትንና መመሪያዎችን ሲያወጣ፣ ሌላኛው ደግሞ ሁሉንም የመጠበቅ አንድ ላይ በህብረት እንዲጸልዩ የማድረግና የመምከር ድርሻ የኃላፊነት ክፍፍላቸው ነበር። አነስተኛ ገደል ፈለጉና ከስሩ እየገቡ በማደር እንቅልፍ በጣላቸው ጊዜ የተሻለ ደህንነት እንዲሰማቸው አደረጉ። እነኚህ ትናንሽ ህፃናት በየቀኑ ወደ ተራራ ላይ እየወጡ የባህር አዋፋትን በማደን ለምግብነት ብቻ ሳይሆን ውሃ በመጠጣት ፋንታ የወፎቹን ደም እየጠጡ ህይወታቸውን ለማቆየት ገና በለጋ እድሜያቸው መራሩን ትግል ቀጠሉ። ሁለት እንጨቶችን እርስ በርስ በማፋተግ እሳት ለመፍጠር በየቀኑ ያለመታከት ይሞክራሉ። ቀናት እየተቆጠሩ ሳምንታት ሲደመሩ አልፎ አልፎ በህፃናቱ መካከል አለመግባባትና ግጭት በተፈጠረ ቁጥር ብቻቸውን ሆነው በማሰብ ራሳቸውን ለማረጋጋት ይሞክራሉ። ከዛም ወደ ቡድኑ ተመልሰው ህብረታቸውን ለመቀጠል አስቀድመው ተስማምተዋልና በዛ ሰው አልባ ደሴት ላይ የሚያጋጥማቸውን ሁሉ በአንድነት ለመጋፈጥ ትልቅ ብርታት ሆኗቸዋል። ሆሎ የተባለው ልጅ ከጀልባቸው ስብርባሪ ከኮኮናትና ከጫካው ዛፎች ግብዓት በመውሰድ እንደ ጊታር ያለ የሙዚቃ መሳሪያ ሰራና ስለራሳቸው ህይወት የሚተርኩ ዘፈኖችን ጽፈው በከፋቸው ጊዜ መጽናኛቸው፣ በተደሰቱም ጊዜ ደግሞ መዝናኛቸው አደረጉት። በሚገርም ሁኔታ ዛሬም ድረስ ያ የኮኮናት ጊታር የኮሎ መኖሪያ ቤት ውስጥ በክብር ተቀምጦ ያሳለፉትን አስደናቂ ህይወት ይተርካል። ሁልጊዜ ህፃናቱ ደሴቱን ለመጎብኘት ወደ ተራራው ጫፍ ይወጣሉ። ከዕለታት አንድ ቀን ግን በተራራው ጫፍ ላይ ወደ ሜዳማው ከፍታ ደረሱና በጣም አስገራሚ ግኝት ያገኙ ሲሆን ይኸውም ግኝት በ1863 ዓ.ም በአንድ ካፒቴን የተሰራ በጣም የቆየ አነስተኛ መኖሪያ ቤት ነበር። ቤት ብቻ ሳይሆን በዙሪያው የተለያዩ አትክልቶችንና በሚያስገርም ሁኔታ ከብዙ ዓመታት በፊት የነበሩ የካፒቴኑ ዶሮዎች ተራብተው በቤቱ አቅራቢያ አግኝተዋቸዋል። ከዛም በኋላ ህፃናቱ በየቀኑ የሚያገኟቸውን ዶሮዎች እያጠመዱ ወደዛ አነስተኛ ቤት በመውሰድ የኑሯቸውን ሌላኛውን ምዕራፍ ጀመሩ። ቀስ በቀስ 200 ዶሮዎችን እየተንከባከቡ ከቀድሞ የተሻሉ ቀናትን ማሳለፍ ቢጀምሩም በዛ ደሴት ላይ መኖርን በቋሚነት መቀበል ስላልቻሉ አነስተኛ ታንኳ ሰሩና ሰው ወዳለበት ቦታ ለመሄድ ጉዟቸውን ጀመሩ። ይሁን እንጂ 1 ማይል እንኳን ሳይጓዙ ታንኳቸው ሲፈራርስ ወደዛው ደሴት እየዋኙ ለመመለስ ተገደዱ። በአታ ደሴት ላይ 1 ዓመት ካስቆጠሩ በኋላ ከዛ ደሴት የመውጣት ተስፋቸው ተመናምኖ ህይወታቸውን በሙሉ በዛ ደሴት ላይ ሊኖሩ እንደሆነ ማመን ሲጀምሩ ቋሚ የሆነ መጠለያ ገንብተው በካፒቴን ሜግራስ ከ100 ዓመታት በፊት የተተዉትን አትክልት መንከባከብ፣ ወፎችን ማደን፣ ምግባቸውን እያበሰሉ መመገብና በየቀኑ የአካል ብቃት እንቅስቃሴን በማድረግ ቋሚ የሚመስል ህይወት ጀመሩ። ይሁን እንጂ አንድ ቀን በደሴቱ ላይ ጉዞ ሲያደርጉ በሚያስደነግጥ ሁኔታ የሰው አጽም አገኙ። በፍርሃት እንደተዋጡም በሚገባ ከቀበሩት በኋላ የዛ ሰው ጣፋንታ እነሱ ላይ እንዳይደርስና በደሴቱ ላይ ሞተው እንዳይቀሩ አብዝተው ጸለዩ። በወቅቱ ፒተር ዋርነር የተባለ ግለሰብ የራሱን የባህር ላይ ጉዞ በማድረግ ላይ ነበርና በ1966 ዓ.ም ፒተር እና የጉዞው አባላት መርከባቸውን ይዘው በአታ ደሴት በኩል አለፉ። ከዛም ከመካከላቸው አንዱ ከወደ ደሴቱ አቅጣጫ የሰው ድምጽ የሰማ መሰለውና ሁኔታውን ለፒተር አሳወቀው። ይሁን እንጂ ፒተር ባልደረባው የሰማው ድምጽ የሰው ሳይሆን የባህር አዕዋፋትን ድምጽ እንደሆነ ነገረውና ወደ ደሴቱ ቀረብ ብለው ሁኔታውን ለማጣራት ተስማማ። እንደ አውሮፓውያኑ አቆጣጠር በመስከረም ወር በ11ኛው ቀን 1966 ዓ.ም ወደ አታ ደሴት ቀረብ ብለው ሲጓዙ ፒተር ከደሴቱ የሚነሳ ጭስ እንዳለ አስተዋልና የበለጠ ወደ ደሴቱ ለመቅረብ መጓዛቸውን ቀጠሉ። የተመለከቱት ጭስ ጀልባቸው የተሰበረባቸው የነዛ ትናንሽ 6 ልጆች ስራ ነበር። ልጆቹ ለመጀመሪያ ጊዜ እሳት መፍጠር ከቻሉ በኋላ በደሴቱ አቅራቢያ የሚያልፉ መርከቦች እንደሚዋቸውና እንደሚደርሱላቸው ተስፋ በማድረግ ያለማቋረጥ እሳት እያነደዱ ጭሱ ገኖ እንዲታይ ያደርጉ ነበር።
ይሁን እንጂ የተለያዩ መርከቦች 4 ጊዜ በደሴቱ አቅራቢያ ቢጓዙም ጭሱን ሳያስተውሉት አልፏቸዋል። በአሁኑ ግን 5ኛ የሆነው የፒተር መርከብ አቅጣጫውን ወደ ደሴቱ አቅንቶ እየተጓዘ መሆኑን ተመልክተው ወደ መርከቡ ለመድረስ በቻሉት ፍጥነት መዋኘት ጀመሩ። ወደ መርከቡ ሲደርሱም ጥርት ባለ እንግሊዝኛ ቋንቋ ቢያንስ ለ15 ወራት በዛ ደሴት ላይ እንደኖሩ ለፒተር አብራሩለት። ፒተርም የመርከቡን የሬዲዮ መገናኛ መስመር ወደ ቶንጋቱፑ ከተማ አገናኘውና ከትምህርት ቤት ጠፍተው በአታ ደሴት ላይ ይኖሩ የነበሩ 6 ልጆችን ማግኘቱን አሳወቀ። መርከቡ ላይ ከፒተር ጋር የተሳፈሩ ሰዎች ሁሉ ከላይ እስከታች ትክ ብለው ሲያዋቸው 6ቱ ልጆች ያሉበትን ሁኔታ እንደ አዲስ አስታወሱና ለምን መርከበኞቹ እንደሰጉ ገባቸው። ምክንያቱም ጸጉራቸው ያለ ቅጥ ረዝሟል። በደሴቱ ላይ ከዓመት በላይ ስለቆዩ ሰውነታቸው አድጓልና የቀድሞ ልብሶቻቸው ስለማይበቋቸው ካገለደሙት ብጣሽ ጨርቅ ውጪ እርቃናቸውን እንዳሉ ነበር። የፒተርን መርከብ ባዩ ጊዜ እንደ እብድ እየዋኙ ወደ መርከቡ ይደረሱት። እንደዛው እየተፋጠጡ ቆይተው ከ20 ደቂቃ በኋላ የቶንጋቱፑ ኦፕሬተር የራዲዮን ዝምታ ሰብሮ ያገኛቸው እነዛ ልጆች ሞተዋል ተብለው የቀብር ስነ ስርዓት ሁሉ የተፈጸመላቸው ልጆች ከሆኑ ይሄ ተአምር ነው በማለት ለልጆቹ ማንነት ዕውቅና ሲሰጥ ፒተር 6ቱንም ልጆች ይዞ ወደ ቶንጋቱፑ ተመለሰ። ይሁን እንጂ ታኒሎጊላ ያኔ የተሰረቀበትን ጀልባ ጉዳይ አልረሳውምና ያጋጠማቸው ምንም ይሁን ምን ብቻ ጀልባውን እንደሰረቁበት አመልክቶ 6ቱም ልጆች ወዲያውኑ ታሰሩ። ታዲያ ፒተር ይህንን በሰማ ጊዜ ለልጆቹ መፍትሄ የሚሆን ጥሩ ዕቅድ አወጣ። ስላሳለፉት ትንግርታዊ የህይወት ታሪክ ዘጋቢ ፊልም ለማዘጋጀትና የሚገኘውን ገቢ ለአሳ አጥማጁ ጀልባ ክፍያ በማድረግ ልጆቹን ከእስር ቤት አውጥቶ ከቤተሰባቸው ጋር ለማገናኘት አቀደ። የጀልባውንም ክፍያ ከፍሎ እንደተመኘው ልጆቹን ከቤተሰባቸው ጋር አገናኛቸው። ከዛም በዘጋቢ ፊልሙ ቀረጻ ላይ ተሳትፈው ፒተርን ለማገዝና ለጀልባው የተከፈለውን ገንዘብ ለመመለስ የአታን ደሴት ለቀው በሄዱ ገና በሳምንታት ልዩነት በድጋሚ ከፒተር ጋር ወደ አታ ተመለሱ። እናም የሰሩት ዘጋቢ ፊልም በአውስትራሊያ ቴሌቪዥን ለተመልካቾች እይታ ቀረበ። ከልጆቹ መካከል ኮሎ ፊኪቶዋ የተባለው እንደ አውሮፓውያኑ አቆጣጠር በ2017 ዓ.ም በ71 ዓመቱ ከዚህ ዓለም በሞት ሲለይ፣ ሌሎቹ ደግሞ በአውስትራሊያ፣ በዩናይትድ ስቴትስ እና በኒውዚላንድ የባህር ዳርቻዎች አቅራቢያ ኑሯቸውን ቀጥለዋል። ክቡራን አድማጭ ተመልካቾቼ የእነዚህን የ6 ልጆች ታሪክ እንዴት አያችሁት? ኮሜንት ላይ ሐሳባችሁን ብትጽፉልኝ ደስ ይለኛል። ላይክ እና ሼር በማድረግ ድጋፋችሁን እንድትገልጹልኝ በአክብሮት እየጠየቅኩኝ፣ አዲስ የሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቱን በማብራት አዲስ ቪዲዮ እንደተለቀቀ ወዲያውኑ ወደ እናንተ እንዲደርስ ማድረግ ትችላላችሁ። እስከ መሰናዶ ፍጻሜ ቆይታችሁን ከኔ ጋር ስላደረጋችሁ ምስጋናዬን እያቀረብኩኝ የዛሬ መሰናዶን በዚያ በቃው። ዳግም በሌላ አስደናቂ መረጃ እስክንገናኝ ቸር ያቆየን።